تخلصان اسمي بالغ رايلهم جيتا السوء الأميراك الله كنت أميراك جيتا السوء جيتا የጌታችን ስም ይሰማችሁ ታውቃላችሁ ከልቦች አላህ እኮ ስም ራሱ ጌታ ጌታዬ ስም ራሱ ነው قالوا يا قومنا زوجاتنا هوي إنا سمعنا كتابا أنزل من بعد موسى إنك موسى وعلى يورد ملكوت خيمة قلت سنتنا يهدي إلى الحق ونقن بدانا يمرا وإلى طريق مستقيم يا قومنا أجيبوا داعي الله ህዝቦቻችን ሆይ አሉ አንቱም ሚና ወነሕኑ ሚንኩም እናንተ ከእኛ ናችሁ እኛም ከእናንተ ነን አጂቡ ዳዒ አላህ የአላህን ተጣሪ አጂቡ ዳዒየላ ለሱ ጥሪ ምላሽ ስጡት ነቢያችንን ዓለይሂ ሰላቱ ወሰላም ሲገልጹ ለአላህ ነቢይ መልእክተኛውን ጥሪ ተቀበሉ አይደለም ያሉት ውብ ነገር ነው ያሉት ዳዒ አላህ ወደ አላህ የሚጣራ ነው በአእምሯችሁ እንድትስሉ የምፈልገው መልእክተኛችንን እንዴት እንደገለጿቸው ጅኖቹ መልእክተኛው ማለት ዳዒ አላህ ነው ወደ አላህ ይጣራል ማለት ሰውም ዘር ቀለም ቋንቋ ጾታ ሃይማኖት ሳይለይ በአንድ በኩል ተሰልፎ ጅኖች በአንድ በኩል ተሰርፈው እነዚህ ሁለት ተቀለይን فبأي آلاء ربكما تكذبان የተባሉ ፍጥረት ተሰልፈው መልእክተኛ ወደ አላህ ነው የሚጋብዟቸው ዳዒ አላህ ነው ወደ አላህ ጋባዥ ነው የኛ መልእክተኛ ዓለይሂ ሰላቱ ወሰላም የሚጋብዙት ወደ አላህ አንተ ከዚህ ወለት ግብዣም ትፈልጋለህ በአላህ አጂቡ ዳዒ አላህ በጣም ውብ ነው የአላህ መልእክተኛ ተጣሪ ናቸው ወአሚኑ ቢሂ በሱ እመኑበት አጂቡ ዳዒ አላህ ማለት እኮ በቃ በሱ መኑ ማለት ነው ለሱ ጥሪ ስጡ ማለት እኮ በሱ መኑ ማለት ነው በዚህ ግን አላበቁም አጂቡ ዳዒ አላህ አይደለም ወአሚኑ ቢሂ በዚህ ዳዒ አላህ በነብዩ ዓለይሂ ሰላቱ ወሰላም እመኑበት አስተውላችኋል መልእክተኛችን ዓለይሂ ሰላቱ ወሰላም እኛ ከማናየው ዓለም ውጪ ያሉ ጅኖች ለሳቸው ወረደው መለኮታዊ ቁርአን ይቀራሉ ለዚህ ቁርአን ህይወታቸውን ይሰዋሉ ለዚህ ቁርአን ጧትና ማታ ያነቡለታል ይህ ብቻ አይደለም اللهم صل وسلم على سيدنا የሚሉ ጅኖች ናቸው እነዚህ አማኞች ሰለዋት ሌላ ዓለም አለ እያልኩ ነው ወንድሜ እኔ እናንተ የተምኑ ሰለዋት وآمنوا به እመኑበት ለምን يغفر لكم من ذنوبكم ጌታ ወንጀላችሁን ይምርላችኋል በማን በመሐመድ ካመናችሁ አላችሁ ዓለይሂ ሰላቱ ወሰላም የአላህ ተጣሪን ከተቀበላችሁ ከሱ ጋር ከሆናችሁ የሱን የተሰጠው መለኮታዊ ቃል ከተቀበላችሁ ምህረት የእናንተ ነው يغفر لكم من ذنوبكم ويجركم من عذاب أليم አሳማሚ ከሆነው ቅጣት ደግሞ ያተርፋችኋል ومن لا يجيب داعي الله የአላህን ተጣሪ ግን የማይከተል የመልእክተኛው ዓለይሂ ሰላቱ ወሰላም ጥሪ ቸላ የሚል ግን فليس له بمعجز في الأرض በምድር ላይ የበላይ ሆኖ መቀጠል አይችልም በሚቀጥለውም አኺራ ለሱ አስቀያሚ ነው ኡላኢከ ፊ ضلال ሙቢን በግልጽ ጥመት ውስጥ ጥመትን እንደ ባህር አድርጋችሁ ሳሉትና በዛ የጥመት ባህር ውስጥ የተዘፈቀ ብሎ ማለት ዳዒ አላህ የአላህ መልእክተኛ የሚጣሩትን ጥሪ የማይቀበል ነው ከቁርአን ጋር ህይወት የሌለው ነው አለ አላህ ሱረቱል ጂን ላይ